ይኸውልሽ አሁን አውሪ የሚያው ሰዎች ስላሉ ቪዲዮውን አይተው የሚያቆሽ ካሉ እኔ አቃታለሁ ብለ ይደውሉልኛል እሺ ስልክ ቁጥሬንም አንድ ላይ ለቀዋለሁ እሺ ምንድነው አሁን ስምሽ ማን ነው ስምሽን ማታቂ የምትሰሪበትን ቦታ አታቂ ባልሽን ብቻ ነው በቃ የምታቂ እባካችሁ ስለ ፈጣሪ ብላችሁ ይሄውና ባለቤቷ ይሄንን ፎቶ ብቻ ነው ይዘው የወጣችሁ የትም መንገድ ወድቃ ሰውዬ ሱፐርማርኬት ሄዶ ሲመጣ እንዳጋጣሚ አግኝቶት ነው እና በፈጠራችሁ ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር ይሁንባችሁ ድረሱላት እህታችን ኢትዮጵያና የምር በጣም ነው የሚያሳዝነው በዚህ እድሜዋ እንደዚህ መሆኗ ያሳዝናልና አላውቅም ብቻ ምን እንደምን ግን እባካችሁ በአላህ በፈጣሪ ይሁንባችሁ ይሄንን ቪዲዮ ሼር ያደረጋችሁ ለቤተሰቦቿ አድርሱ አሁን ሻወራሱ ስጃት ምስቃይ ይልላት ነው ምንም ትረጋጋልኝ አልቻለች መስኪያውን የሚበላ ምናምን ለማብላት እየሞከርኩኝ ነው እና እባካችሁ በቃ እንዴት ብዬ እንደምለምናችሁ አላውቅም እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም እና በአላህ ቤተሰቧን አፋልጉላት በጣም ነው የምታሳዝነኝ የምስልሽ እንደዚህ ሆነ ለሞንም ሰውዬው ጥሩ ስለሆነ ነው ከመንገድ አንስቶ ያመጣልኝ ግን አላውቅም የወጣችበትን ቤት አላውቅም ከየት እንደወጣች ራሱ አላውቅም ያው አሁን ገና አምጥቻት አጣጥቤያት ይሄን ነገር እንትን ያልኩት ምናልባት ማምሻውን ሆነ መዳም ይገኝ ከሆነ ብዬ እና እባካችሁ የምታውቀው ካላችሁ ማማ እኔ ነኝሽ ምንድነው የምትያቸውሽ የራሷን ማታቀም ስሟን አታቀም የት ነሽ ምንድነሽ አታቀም ራሷን ስታለች ግን በቃ አንድ ኢትዮጵያዊ ናት አዘለም አቀፈም ያተሸከመ ነው ኢትዮጵያዊ ናት ስለዚህ በፈጣሪ ሆነባችሁ እርዱኝና መለና ሲዛት ይኸውልሽ አሁን አውሪ የሚያው ሰዎች ስላሉ ቪዲዮውን አይተው የሚያቆሽ ካሉ እኔ አቃታለሁ ብለ ይደውሉልኛል እሺ ስልክ ቁጥሬንም አንድ ላይ ለቀዋለሁ እሺ ምንድነው አሁን ስምሽ ማን ነው ስምሽን ማታቂ የምትሰሪበትን ቦታ አታቂ ባልሽን ብቻ ነው በቃ የምታቂ እባካችሁ ስለ ፈጣሪ ብላችሁ ይሄውና ባለቤቷ ይሄንን ፎቶ ብቻ ነው ይዘው የወጣችሁ የትም መንገድ ወድቃ ሰውዬ ሱፐርማርኬት ሄዶ ሲመጣ እንዳጋጣሚ አግኝቶት ነው እና በፈጠራችሁ ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር ይሁንባችሁ ድረሱላት እህታችን ኢትዮጵያና የምር በጣም ነው የሚያሳዝነው በዚህ እድሜዋ እንደዚህ መሆኗ ያሳዝናልና አላውቅም ብቻ ምን እንደምን ግን እባካችሁ በአላህ በፈጣሪ ይሁንባችሁ ይሄንን ቪዲዮ ሼር ያደረጋችሁ ለቤተሰቦቿ አድርሱ አሁን ሻወራሱ ስጃት ምስቃይ ይልላት ነው ምንም ትረጋጋልኝ አልቻለች መስኪያውን የሚበላ ምናምን ለማብላት እየሞከርኩኝ ነው እና እባካችሁ በቃ እንዴት ብዬ እንደምለምናችሁ አላውቅም እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም እና በአላህ ቤተሰቧን አፋልጉላት በጣም ነው የምታሳዝነኝ የምስልሽ እንደዚህ ሆነ ለሞንም ሰውዬው ጥሩ ስለሆነ ነው ከመንገድ አንስቶ ያመጣልኝ ግን አላውቅም የወጣችበትን ቤት አላውቅም ከየት እንደወጣች ራሱ አላውቅም ያው አሁን ገና አምጥቻት አጣጥቤያት ይሄን ነገር እንትን ያልኩት ምናልባት ማምሻውን ሆነ መዳም ይገኝ ከሆነ ብዬ እና እባካችሁ የምታውቀው ካላችሁ ማማ እኔ ነኝሽ ምንድነው የምትያቸውሽ የራሷን ማታቀም ስሟን አታቀም የት ነሽ ምንድነሽ አታቀም ራሷን ስታለች ግን በቃ አንድ ኢትዮጵያዊ ናት አዘለም አቀፈም ያተሸከመ ነው ኢትዮጵያዊ ናት ስለዚህ በፈጣሪ ሆነባችሁ እርዱኝና መለና ሲዛት ይኸውልሽ አሁን አውሪ የሚያው ሰዎች ስላሉ ቪዲዮውን አይተው የሚያቆሽ ካሉ እኔ አቃታለሁ ብለ ይደውሉልኛል እሺ ስልክ ቁጥሬንም አንድ ላይ ለቀዋለሁ እሺ ምንድነው አሁን ስምሽ ማን ነው ስምሽን ማታቂ የምትሰሪበትን ቦታ አታቂ ባልሽን ብቻ ነው በቃ የምታቂ እባካችሁ ስለ ፈጣሪ ብላችሁ ይሄውና ባለቤቷ ይሄንን ፎቶ ብቻ ነው ይዘው የወጣችሁ የትም መንገድ ወድቃ ሰውዬ ሱፐርማርኬት ሄዶ ሲመጣ እንዳጋጣሚ አግኝቶት ነው እና በፈጠራችሁ ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር ይሁንባችሁ ድረሱላት እህታችን ኢትዮጵያና የምር በጣም ነው የሚያሳዝነው በዚህ እድሜዋ እንደዚህ መሆኗ ያሳዝናልና አላውቅም ብቻ ምን እንደምን ግን እባካችሁ በአላህ በፈጣሪ ይሁንባችሁ
ይሄንን ቪዲዮ ሼር ያደረጋችሁ ለቤተሰቦቿ አድርሱ። አሁን ሻው ራሱ ስጃት ምስቃይ ይላክ ነው ምንም ትረጋጋልኝ አልቻለችም። እስኪ አሁን የሚበላ ምናምን ለማብላት እየሞከርኩኝ ነው እና እባካችሁ በቃ እንዴት ብዬ እንደምለምናችሁ አላቅም። እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም እና በአላህ ቤተሰቧን አፋልጉላት። በጣም ነው የምታሳዝነኝ። የመሰለሽ እንደዚህ ሆነ ለሞንም ሰውዬው ጥሩ ስለሆነ ነው ከመንገድ አንስቶ ያመጣልኝ። ግን አላውቅም የወጣችበትን ቤት አላውቅም፣ ከየት እንደወጣች ራሱ አላውቅም። ያው አሁን ገና አምጥቻት አጣጥቤያት ነው ይሄን ነገር እንትን ያልኩት። ምናልባት ማምሻውን ሆነ መዳም ይገኝ ከሆነ ብዬ እና እባካችሁ የምታውቀው ካላችሁ ማማ እኔ ነኝሽ ምንድነው የምትያቸውሽ? እንጃ የራሷን ማታቅም ስሟን አታቅም። የት ነሽ ምንድነሽ አታቅም። ራሷን ስታለች ግን በቃ አንድ ኢትዮጵያዊ ናት። አዘለም አቀፈም ያተሸከመ ነው ኢትዮጵያዊ ናት። አይውልሽ አሁን አውሪ የሚያው ሰዎች ስላሉ ቪዲዮውን አይተው የሚያቆሽ ካሉ እኔ አቃታለሁ ብለ ይደውሉልኛል። እሺ ስልክ ቁጥሬንም አንድ ላይ ለቀዋለሁ። እሺ ምንድነው አሁን ስምሽ ማን ነው? ስምሽን ማታቂ የምትሰሪበትን ቦታ አታቂ ባልሽን ብቻ ነው በቃ የምታቂው። እባካችሁ ስለፈጣሪ ብላችሁ ይሄውና ባለቤቷ ይሄንን ፎቶ ብቻ ነው ይዘው የወጣችሁ። የትም መንገድ ወድቃ ሰውዬ ሱፐርማርኬት ሄዶ ሲመጣ እንዳጋጣሚ አግኝቶት ነው እና በፈጠራችሁ ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር ይሁንባችሁ ድረሱላት። እህታችን ኢትዮጵያዊ ናት። የምር በጣም ነው የሚያሳዝነው በዚህ እድሜዋ እንደዚህ መሆኗ ያሳዝናልና አላውቅም ብቻ ምን እንደምን ግን እባካችሁ በአላህ በፈጣሪ ይሁንባችሁ ይሄንን ቪዲዮ ሼር ያደረጋችሁ ለቤተሰቦቿ አድርሱ። አሁን ሻው ራሱ ስጃት ምስቃይ ይላክ ነው ምንም ትረጋጋልኝ አልቻለችም። እስኪ አሁን የሚበላ ምናምን ለማብላት እየሞከርኩኝ ነው እና እባካችሁ በቃ እንዴት ብዬ እንደምለምናችሁ አላቅም። እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም እና በአላህ ቤተሰቧን አፋልጉላት። በጣም ነው የምታሳዝነኝ። የመሰለሽ እንደዚህ ሆነ ለሞንም ሰውዬው ጥሩ ስለሆነ ነው ከመንገድ አንስቶ ያመጣልኝ። ግን አላውቅም የወጣችበትን ቤት አላውቅም፣ ከየት እንደወጣች ራሱ አላውቅም። ያው አሁን ገና አምጥቻት አጣጥቤያት ነው ይሄን ነገር እንትን ያልኩት። ምናልባት ማምሻውን ሆነ መዳም ይገኝ ከሆነ ብዬ እና እባካችሁ የምታውቀው ካላችሁ ማማ እኔ ነኝሽ ምንድነው የምትያቸውሽ? እንጃ የራሷን ማታቅም ስሟን አታቅም። የት ነሽ ምንድነሽ አታቅም። ራሷን ስታለች ግን በቃ አንድ ኢትዮጵያዊ ናት። አዘለም አቀፈም ያተሸከመ ነው ኢትዮጵያዊ ናት። ስለዚህ በፈጣሪ ሆነባችሁ እርዱኝና መለና ሲዛት